እንኳን አደረሳችሁ ብለናል ከናንተስ ፕሮግራም በሲልቨር ስፕሪንግ ነው የምንገኘው ሲያበሾችን ዞር እያለን ስለ ቡሄ ባህል ያላቸው ነገሮችን ሲያበሾችን እንጠይቃለን ያለውን ፕሮግራም አብረን እንከታተላለን መልካም ቡሄ ይሆንላችሁ ሆያ ሆዬ ጨፍሩልን እሺ ስም ማልበ ኤርሚያስ ይባላል አንድ ጥያቄ አለኝ በቅርብ የሚመጣው አመት በዓል ምንድነው በቅርብ የሚመጣው አመት በዓል ቡሄ ነው ቡሄ ማለት ሆያ ሆዬ የሚጨፈርበት ማለት ነው እንዴት ነው የምታከብረው እንግዲህ ረጅም ጊዜ ሆኗል ካከበርኩኝ ግን የሚከበረው ከጓደኞች ጋር ተሰባሰቢና ልጅ እያለን ማለት ነው ከጓደኞቻችን ጋር ተሰባስበን በየሰፈራችን እየዞርን አዛ ሆያ ሆዬ እንጠፍራለን ማለት ነው አዛ ሰዎቹ እንጀራ ይሰጡናል እንጀራ ሳይሆን ዳቦ ነው ይጃሊ ወይ ደግሞ ሳንቲም ይሰጡናል እሱን ተከፋፍለን ያው ነፃ ልጅ የሚያደርጉት ነገር እናደርጋለን ማለት ኦኬ የምታስተውሰው ሆያው የግጥም ካለክ ሁሉም ሰው ይሄን እንኳን ያስታውሰዋል ግን ነገርሻል ነው እሺ ሆያ ሆዬ ሆዬ ነጌታ ጌታ ትንበለል ዝናው መጣ ወዴ ልጠለል መጠለሉማ እጠለላለሁ አንዷን 10 ብር ይሮጣለሁ ሆያ ሆዬ ነው የምንለው ከዚህ በኋላ ሰው ያለው የሚያውቀውን ይጨምርበታል ስለዚህ በጣም ጥሩ ቴንኪው እናንተስ ፕሮግራም ላይ ስለተገኘ በጣም ደስ ብሎኛል ስም ማልበ ኪሩቤ በቅርብ የሚመጣ አመት በዓል ምን ይሆናል ቡሄ ኦኬ እንዴት ነው የምታከብረው እኔ ከፋሚሊዎቼ ጋር ነው እነሱ ስለሚጾሙ እኔ የጾምኩ አይደለም ግን ምግብ በደንብ ኩክ ስለሚያደርጉ በቃ ከነሱ ጋር ሰለብሬት አደርጋለሁ እሺ ከሆያ ሆዬ የምታስተውሰው ግጥም አለ እኔ I came እዚህ ሀገር የመጣሁት I was at a young age so I didn't really get to experience that ግን ሆያ ሆዬ ብቻ ነው የማውቀው እሺ በጣም አመሰግናለሁ እዚህ ፕሮግራም ላይ ስለተገኘክ Thank you Ema ahoy bel belle masilader ahoho yengusu ወታደር አሃሃ ዳቦ ሙልሙል ይሰጠናል ያን ዳቦ ሙልሙል ደግሞ ዳቦ ያዥ ነበር እኔ ገንዘብ ያዥ ነበርኩ እና ገንዘብ ደግሞ የሚይዘው ኮፍያ ውስጥ ነው ለምን እንደምደበል ሌላ ግሩፕ እንዳይደበድበኝ እዚህ ውስጥ አድርገኝ እንደዚህ ደብቄ እንጂ ነው ይዤ የምሄደው ፍራንክ እዚህ ሲወጣሽ የለም አይገርማል ሲወጣሽ ያለ እዚህ ውስጥ ከትቼው ነው የምሄደው እዚህ ውስጥ ያስቀምጣል ብሎ ስለማይጠብቁኝ ትተውኝ ይሄዳሉ ሙልሙል ደግሞ የሚቀበል ጓደኛችን አለ እሱ ደግሞ ዳቦውን ይዞ ይሄዳል እሱ ቢወሰድም ባይወሰድ ያኔ ርካሽ ነው እንደፈለገ ነው እኔ እንደጨፈርኩት አይነት እነሱም እንዲጨፍሩ መክራቸው ነበር እና ደግሞ አድርገዋል ያደረጉም ልጆች አሉ እሺ እናንተስ ፕሮግራም ላይ ስለተገኘ በጣም ደስ ብሎኛል በቅርብ የሚመጣውን አመት በዓል ታውቃለህ ቡሄ አክብረህ ታውቃለህ አዎ ልጅ ያለው ወይ ከሰፈር ህጻናቶች ጋር ምናምን ቦይ ተሳትፎ ያካለ አዎ ደስ ይል ነበር ከሰፈር አካባቢ ልጆች ጋር ምናምን ቦይ እንዝናና ነበር ወጣን ሰፈር አካባቢ ምናምን ጨፍር ነበር ምናምን ስንት አመት ሆነ ከጨፈርክ ረጅም ጊዜ ለአመት በዓሉ ምን እንዴት ልታከብረው ነው አመት በዓሉን ያሰብኩት አይደለም ያው ካለንበት ሁኔታ ምናምን ቦይ የሆነ በልጆች ብቻ ላይ የተተኮረ ነገር ነበርና ስላነሳሹ ገርሞኛል አስቤው አላውቅም ከሆያ ሆዬ የምታስተውሰው ግጥም አለ አንድ ግጥም ሜቢ ላንቺ አሉን ስምሽን ንገሪኝና በስምሽ ልሞክርልሽ ሊዲያ ይባላል ሊዲያ ኦኬ እዛ ማዶ አንድ ብር እዚህ ማዶ አንድ ብር የኔማ ሊዲያ ባለ ከባድ ነው አሪፍ ነው ጥሩ ትዝታ ነው ወደ ኋላ መልሽኝ እሺ በጣም አመሰግናለሁ እሺ ቴንክ ዩ አንተስ ፕሮግራም ላይ ስለተገኘ በጣም ደስ ብሎኛል አሁን የሚመጣውን በዓል ታውቃለህ ያው ኢትዮጵያ ባህላዊ እንትን ቡሄ ነው ቡሄ ነው ልጆኜ ያው ጥንት አከብረዋለሁ ለጊዜ ከልጆች ጋር ጓደኞቼ ጋር እንጨፍራለን ይሄድም እንደገና ደግሞ ማታ ደግሞ ችቦ ያበራል እናሳልፈዋለን ማለት ነው ያኔ ማለት ልጆኜ አሁን ግን እዚህ አሜሪካ ሀገር ከመጣው ወዲህ ቡሄ የሚባል ነገር ራሱ ሲከበር ራሱ አይቻላል እንደገና ደግሞ ቻንሱም የለኝም ማለት ነው ለማክበር እና እንደዛ ነው
ቢከበር ደስ ይላል እዚህ ሀገር። ያ ደስ ይላል። ያው ባህላችን ኢትዮጵያውያን ብቻ ስለሆነ ያለን ቡሄ የሚባል ነገር ሌላ ሀገር ቡሄ የሚባል ነገር ያለ አይመስለኝም። ስለዚህ ቢከበር በጣም ደስ ይለኛል። ነው ልጆቻችን እዚህ ሃሎዊን ያከብራሉ እንደ ደሴም ነገር ነው የሄደው ይጠይቃሉና እሱንም ለልጆቻችን ብናስተላልፍ ባህላችንን የምንጠብቅበት ነገር ነው ብለህ ታምናለህ? በጣም እንጂ ማምንበት ምክንያቱም ለልጆች አሁን እንዲህ የሆነ ማለት ሱፐርስቲሽን የሆነ ነገር ነው የሚያሳዩቸው። አሁን እዚህ ሀገር አንዳንድ ነገር አንአክሴፕቴብል ነው እና አሁን ከዛ ፋንታ ለኢትዮጵያውያን ልጆች ማለት ነው ሌላውን አይ ዶንት ኖ ኢንትሮዲዩስ እንትን መቀበላቸውን አለመቀበላቸውን አይ ዶንት ኖ እርግጠኛ አይደለም። ግን ለኢትዮጵያውያን ለሆኑ ልጆች ግን እዚህ ሀገር የሚወለዱ ኢትዮጵያውያን ሆነው እዚህ የመጡ ያደጉ ካሉ ብናሳያቸው በጣም ደስ ይለኛል። ባህላችን ቢያውቁ ይሻላል። ለምሳሌ የማይታወቅ የሌላ ሀገር እንትን ከሚሉ ለእኛም ኢትዮጵያውያንም አንድ ትንሽ ዩኒክ የሆነ ነገር ቡሄ ነው ለህፃናቶች ስለሆነ እነሱ ቢያውቁ ደስ ይለኛል። እሺ ቴንክ ዩ አመሰግናለሁ ጆኒ። እሺ ቴንክ ዩ ሶ ማች። ፕሮግራማችንን ስለተከታተላችሁልን በጣም እናመሰግናለን። ኮመንት ካላችሁ በፌስቡክ ፔጃችን ላይ አፋችሁ ኮመንት ማስቀመጥ ትችላላችሁ። መልካም ባህል ይሁንላችሁ። ባህላችሁን አትርሱ። እዚህም ጨፍረናል ትንሽ እና በቃ መልካም ባህል ይሁንላችሁ። አረ ነቃ ጉሮራችን ነካ። አረ በቃ ነቃ ጉሮራችን በቃ። አረ በዝላቤ ተናነዘ አረ በዝላቤ ተናነዘ ዘማ ለነሳ ተረጨታ ለረጨታ